መኪና በርግጥ እድሜ ልክ ሊቆይ ይችላል? ታሪኩ እንዲህ ነው። በ1966 ካትሊን የተባለች ሴት የመጀመሪያው መኪናዋን አኒን ገዛች። ዝናብና ፀሐይ የተፈራረቀባት ለ52 ዓመታት እየነዳች አስደናቂ 500,000 እስከ 600,000 ኪሎ ሜትር ርቀት ሸፈነች። ታዲያ ከ100 ዓመት በላይ ያስቆጠረችው አኒ ቀድሞ ደማቅ የነበረው ቀለሟ ከጊዜ ብዛት ደበዘዘ። ዊሎቿ ዝገዋል። የአካሏ ቅርጽም ሊፈርስ ተቃርቧል። በዚያን ጊዜ ካትሊን ያለሷ መኖር እንደማትችል ተገነዘበች። ብዙ ሰዎች ሊገዟት ከፍተኛ ዋጋ ቢያቀርቡ ሁሉንም ጥያቄዎች ውድቅ አደረገች። ቮልክስዋገን ታሪኩን በሰሙ ጊዜ ላሳያቸው ታማኝነት በጣም ከመነሳሳታቸው የተነሳ ሊያስደስቷት ወሰኑ። አኒን እንደ አዲስ ቀቡላት፣ የአካሏን ቅርጽም እንደገና ሰሩላት። ከዚህም አልፎ 357 የሚደርሱ ክፍሎችን ቀየሩላት። ከአንድ ዓመት በኋላ ሙሉ በሙሉ የታደሰችው አኒ ወደ ካትሊን ስትመለስ እጅግ በመደሰት ምስጋናዋን አቀረበች። በእርግጥ ሰዎችን የሚስቡት መኪና ምን ያህል ርቀት መሄድ እንደሚችል ሳይሆን ምን ያህል የህይወት ክፍል አብሮ እንደነበረና ያለፈው ትውስታ ነው። ይህን ቪዲዮ ያዘጋጀላችሁ ዋልታ ጂፒኤስ ሲሆን ከስርቆትም ሆነ እንቅልፍ ከማጣት የሚገላግላችሁን የጂፒኤስ ቴክኖሎጂን ዛሬ ነገ ሳይሉ መኪናችሁ ላይ ለማስገጠም ከታች ባለው ስልክ ቁጥር ይደውሉልን። እንደዚህ አይነት መረጃዎች እንዲደርሳችሁ የፕላስ ምልክቱን በመጫን ቤተሰብ ይሁኑ።